ተመልካችን ትኩረት የሚስቡና አስፈላጊ መረጃዎችን አጉልተው የሚያሳዩ ለቪዲዮ ኢንትሮ፣ ለንግድና ማስታወቂያ፣ ለስታቲስቲክስ መረጃዎች የሚሆኑ ስሪዲ አኒሜሽን አላይት ሞሽን ብቻ በመጠቀም እንዴት እንደሰራሁት ላሳያችሁ። ተከተሉኝ። በቀጥታ እንግዲህ ወደ አፍተር ሞሽን እንገባለን። ወደ አፍተር ሞሽን ከገባን በኋላ የፕላስ ምልክቷን ነክተን ካንቫሳችን እናዘጋጃለን። 16 በ9 10 80 30 ፍሬም ፐር ሰከንድ እንዲሁም ደግሞ ባክግራውንድ ዋይት አድርገን እንመርጣለን ማለት ነው። ከዚህ በኋላ ምንድነው ባክግራውንድ የማዘጋጀት ነው ፈልግ። ስለዚህ ባክግራውንድ ለማዘጋጀት ይህንን ከመረጡ በኋላ ትንሽ ሳይዙን ከፍ ላድርገው። እንደዚህ ካደረኩት በኋላ ምንድነው ራሱን መርጥና ከለር ኤንድ ፊል ከዛ ግራዲየንት ማለት ነው። ግራዲየንት ሊነር ግራዲየንት ላይ ገባና ይህንን ጥቁር በዚህ ሳይድ ደግሞ ቀይ ማድረግ ነው የፈለኩ። እሺ በዚህ በኩል ቀይ፣ በዚህ በኩል በዚህ ሳይድ ጥቁር ማድረግ ነው የፈለኩ። ከዛ እንደዚህ ስብና ምንድነው ራዲያንቱ ወይም ይሄ ቀዩ ከለር ፊት ለፊት እንዲሆን ነው ወይም ሰርክል እንዲፈጥር ነው የፈለኩ። ስለዚህ እንደዚህ ካደረኩ በኋላ እዚህ 3 ነጠብጣብ ነክቼ ምን አድርገዋለሁ ስትሬች ቱ ኮምፖዚሽን ኤሪያ እና ካንቫሴን ሞላለሁ ማለት ነው። ይሄንን 6 ሰከንድ ላድርገው ላርዝመው። እሺ 6 ሰከንድ ማድረግ ነው የፈለኩ። እሺ ከ6 አልፈዋል። 6 እዚህ ጋር ትሪም አድርገዋለሁ ማለት ነው። እሺ እንደዚህ ካደረኩ በኋላ ምንድነው ሁለተኛው የምፈልገው ምንድነው ግሪድ እንዲሞላ ነው የፈለኩኝ። ካንቫሴን በግሪድ መሙላት ስለፈለኩኝ እዚህ ጋር ገብቼ ግሪድ አመጣለሁ ማለት ነው። እሺ የምፈልገው ግሪድ ይሄን ነው። እንግዲህ ፕላስ ምልክቷን ነክቼ አስገባለሁ ማለት ነው። ካስገባሁት በኋላ ምንድነው እንደምታዩት ከዚህ በፊት ግራዲየንት የፈጠርኩትን ሸፍኖታል ማለት ነው። ስለዚህ ብሌንዲንግ ኦፕሽን ብሌንዲንግ ኤንድ ኦፓሲቲ ገብቼ እዚህ ጋር እቀንስለታለሁ ማለት ነው። ኦኬ ይሄንን ልክ ክሊፕ እንዳድርጌ 6 ሰከንድ ላይ አደርገዋለሁ። ልክ እንደዚህ ባክግራውንዴን በግሪድ ሞልቻለሁ ማለት ነው። ከዚህ በኋላ ምንድነው ቁጥር የምጽፍበትን ሸፕ ነው የማስገባው። እንደዚህ ካስገባው በኋላ ምን አደርጋለሁ ኤዲት ሸፕ ገብቼ እዚህ ጋር በኤክስ 250 እሺ ዋይ ጋር ደግሞ 390 እሺ ራዲየስ ደግሞ 95 እሞላለታለሁ ማለት ነው። ሼፔን እንደዚህ አድርጌ ክሬት አድርጌያለሁ። አሁን እንደዚህ አድርጌ ክሬት ካደረኩ በኋላ እኔ ከለር ኤንድ ፊል ብላክ እንዲሆን ነው የፈለጉት። እንዲሁም ደግሞ ቦርደር ኤንድ ሻዶው እችንን አበራና ዋይት ቦርደር ኤንድ ሻዶው እንዲኖረው ፈልጋለሁ። እሺ ዋይት ኦኬ ቦርደር ዊድዝ 2.5 እንዲሆን ነው የፈለኩ። እሺ እንደዚህ ካደረኩ በኋላ እንደምታዩት መፍጠር የምፈልገው 4 ስኩዌር ነው። ስለዚህ 4 ለመፍጠር ቦታው ስለሚጠብ ሳይዝ ላይ ገብቼ ትንሽ ቀንሰውና ፖዚሽኑን አስተካክዬ ወደዚህ ወደ ጥግ አስቀምጠዋለሁ ማለት ነው። ኦኬ እንግዲህ በሚገባ ቁጥር ላስገባበት የሚችለውን ሸፕ ፈጥር ያለው ማለት ነው። ይህ እኩል እንዲሆን ክሊፕ እንዳደርገዋለሁ ማለት ነው። ከዚህ በፊት እንግዲህ በክፍል 1 ስለ አላይት ሞሽን በደንብ ያሳያችሁ ቪዲዮ ስላለ እዚያ ጋር ገብታችሁ ማየት ትችላላችሁ፣ አጠቃላይ ኢንተርፌሱ ምን እንደሚመስል። አሁን ይህንን ከጻፍነ በኋላ ወይም ሸፑን ከፈጠርን በኋላ ምን እናደርጋለን? ቴክስት እንጽፋለን ማለት ነው። ስለዚህ አንድ ብዬ ጽፋለሁ። አንድ ብዬ ከጻፍ በኋላ ሳይዙ እንደዚህ ጨምረዋለሁ። ከለሩ እንዲሆን የፈለጉት ነጭ ነው። እንዲሁም ደግሞ ፎንቱ ቦልድ የሆነ ፎንት እንዲሆን ነው የፈለጉት። ስለዚህ ይህንን እንደዚህ ካደረኩ በኋላ አንድ ቁጥር እዚህ ጋር ከሸፑ ላይ እንድትመጣ ስለምፈልግ ምን አደርጋለሁ? ሙቭ ኤንድ ትራንስፎርም ገብቼ ልክ እዚህ ጋር አደርጋታለሁ ማለት ነው። እንደዚህ ካደረኩ በኋላ ሳይዙ ትንሽ ከፍ እንዲል ስለምፈልግ ኦኬ በሚገባ እንደዚህ ካስቀመጡ በኋላ አሁንም ይሄንን ክሊፕ እንዳደርገዋለሁ ማለት ነው። ክሊፕ ኢንድ ኦኬ በሚገባ ክሊፕ እንዳድርጌዋለሁ። እሺ እንደዚህ ካደረኩ በኋላ ምንድነው ማደርግ አሁን 1 ከ30 ላይ 1 ከ30 ላይ ሄድና 1 ከ30 ላይ ምን አድርጋለሁ? ኬፍሬም አስራለሁ ማለት ነው። ሞሽን መስጠት ስለምፈልግ እንዲሁም ደግሞ ተመልሼ አንድ ላይ ሌላ ኬፍሬም ሁለተኛ ኬፍሬም አስራለሁ። ከዛ ምንድነው ወደ ታች እንዲመጣ ነው የፈለኩኝ። እንቅስቃሴው እንደዚህ ነው። ስለዚህ በሁለቱ ኬፍሬም መካከል ኬፍሬም አኒሜሽን ሰጣለሁ ማለት ነው። ግራፍ ልክ ይሄንን ሰጣሁት። አሁን እንየው አኒሜሽን ሆኖ እየገባ ነው ማለት ነው። ከዚያ ምን አድርጋለሁ? ራውንድ ሬክታንግል 2 የሚለውን ኮፒ አድርገዋለሁ ማለት ነው። ኮፒ አድርገዋለሁ። እሺ ዱፕሊኬት ሌየር
ዱፕሊኬት ሆኗል ማለት ነው። ከዛ ምን አድርጋለሁ? ይሄኛው ዱፕሊኬት የሆነውን ሌየር ከቴክስቱ በላይ አድርገዋለሁ ማለት ነው። ኦኬ ከዛ ከለር ኤንድ ፊል ገብቼ ዋይት ከለር መርጥለታለሁ። እሺ እንደዚህ ካደረጉ በኋላ ምንድነው እኔ የፈለኩት ቁጥሩ አኒሜት እንዲሆን የፈለኩት በሸፕ ውስጥ ስለሆነ ሁለቱን መርጥና ምንድነው ኮፒ ያደረጉትን ሸፕና እንዲሁም ቴክስቱን ግሩፕ ኤንድ ማስክ ዋን አድርገዋለሁ ማለት ነው። አሁን በቀጥታ አኒሜት የሚሆን ከስር ነው ማለት ነው። ኦኬ እንደዚህ ካደረግን በኋላ ምንድነው ከዚህ በኋላ የሚጠበቅብን እንግዲህ የመጀመሪያውን ሰርተናል ማለት ነው። አሁን 2 3 እና 4 አኒሜት የሚያደርጉበትን ለመስራት ግሩፕ ኤንድ ማስክ ዋን እና እንዲሁም ራውንድ ሬክታንግል ቱ እነዚህን ኖርማል ግሩፕ አድርጋቸዋለሁ ማለት ነው። ኦኬ ኖርማል ግሩፕ ካደረጓቸው በኋላ እንግዲህ 1 ሰከንድ ላይ መጥቼ እዚህ ጋር ማርክ አደርግና ምን አድርገዋለሁ? ይህንን ግሩፓን ሌሎችን ለማዘጋጀት ስለሆነ ዱፕሊኬት አድርገዋለሁ። ዱፕሊኬት ካደረግኩ በኋላ ይህንን ወደ ኋላ ስበዋለሁ። ምክንያቱም ሸፑ እኩል መሆን አለበት። እንዲለያዩ የፈለጉት ጽሁፎች ናቸው ማለት ነው። ምክንያቱም አንድ ከወጣ በኋላ ልክ ከ30 ፍሬም በኋላ ነው እንግዲህ ሁለተኛው ቁጥር እንዲወጣ የፈለጉ። ስለዚህ እንደዚህ ካደረግኩ በኋላ እዚህ ጋር መጥቼ ክሊፕ እንዳደርገዋለሁ ማለት ነው። ከዛ ራሱን ግሩፕ 1 ኮፒ የሚለውን ነክቼ ኤዲት ግሩፕ አሁን በጣም የተራቁ ናቸው። ስለዚህ እንደዚህ አድርግና ክሊፕ እንዳደርገዋለሁ ማለት ነው። አሁን ራሴን ፈጥሬዋለሁ ማለት ነው። ግን እዚሁ ራሱ ላይ ስለተደረበ አይታየንም። ስለዚህ ሙቪ ኤንድ ትራንስፎርም ገብተን ልክ እንደዚህ ሸፑን ወደ ውጭ እናወጣዋለን ማለት ነው። ኦኬ እንደዚህ ካደረግን በኋላ አሁን ብታዩት እንደምታዩት ከ30 ፍሬም በኋላ ነው ሁለተኛው ቁጥር እየወጣ ያለ ማለት ነው። ስለዚህ አሁንም ዱፕሊኬት አድርጋለሁ። ሶስተኛ መጽፍበትን ዱፕሊኬት ካደረግኩ በኋላ አሁንም ተመልሼ 30 ፍሬም ላይ ወደ ኋላ ስበዋለሁ ማለት ነው። ኦኬ እንደዚህ አድርጋለሁ። ከዛ ክሊፕ እንዳደርገዋለሁ ወደፊት እንዲመጣ ማለት ነው። እሺ አሁን ኤዲት ግሩፕ ገብቼ አሁንም ክሊፕ እንዳደርጋቸዋለሁ። እንደዚህ ካደረግኩት በኋላ ምንድነው አሁንም ተደርቧል አይታይም። ስለዚህ ሙቪ ኤንድ ትራንስፎርም ገብቼ እንደዚህ ወደ ውጭ አወጣዋለሁ ማለት ነው። ኦኬ አሁን በሚገባ እንግዲህ 3 ሸፕ ፈጥረናል ማለት ነው። የመጀመሪያው እንግዲህ አንድ ቁጥር የምንጽፍበት ነው። ሁለተኛው 2 ሶስተኛው 3 አሁንም አራተኛው ቁጥር የምንጽፍበትን ስለምንፈልግ ምን እናደርጋለን? ዱፕሊኬት እናደርገዋለን ማለት ነው። ዱፕሊኬት እሺ አሁንም 30 ፍሬም ወደ ኋላ እንጎተዋለን። እሺ እንደዚህ ከጎተት ነው በኋላ ወደ መጀመሪያው ክሊፕ እናደርገዋለን። ከዛ ኤዲት ግሩፕ ገብቼ አሁንም ክሊፕ እንዳድርጌ ወደፊት አመጣዋለሁ። አሁን ሸፑ ተፈጥሯል፣ ግን ስለተደረበ ሙቪ ኤንድ ትራንስፎርም ገብቼ ልክ በዚህ መልኩ ምን አድርጋለሁ ማለት ነው። እንደዚህ ሸፖችን ፈጠሩ ማለት ነው። እንደዚህ ከፈጠሩ በኋላ አሁን የሚጠበቅብኝ ምንድነው? ቴክስት መቀየር ነው። ቴክስት ለመቀየር ደግሞ ምን አድርጋለሁ? ግሩፕ 1 ኮፒ ላይ ገብቼ ኤዲት ግሩፕ ከዛ ግሩፕ ኤንድ ማስክ ዋን ኤዲት ግሩፕ እሺ እነዚህን ወደፊት ላምጣቸው ክሊፕ ኤንድ ብዬ ከዛ ምን አድርጋለሁ? ኤዲት ቴክስት የሚለው ላይ እዚህ ጋር 2 ቁጥር ነው እንድትወጣ የፈለኩ 2 እሺ አሁን በሚገባ 2ን ሰርቻለሁ ማለት ነው። አሁን ማየት እንችላለን። እንደምታዩት 1 2 ይላል ማለት ነው። ስለዚህ አሁንም 3ን አስተካክላለሁ ማለት ኤዲት ግሩፕ ኤንድ ማስክ ዋን ኤዲት ግሩፕ አሁንም እነዚህን ወደፊት አደርጋለሁ። ከዛ ኤዲት ቴክስት ሶስተኛዋን እጽፋለሁ። እሺ አሁን በሚገባ 3ን ጽፌያለሁ ማለት ነው። እሺ አሁንም 4ን እጽፋለሁ ማለት ነው። እሺ ወደፊት ክሊፕ እንዳደርገዋለሁ። እሺ ነምበር 4 ኦኬ አሁን በሚገባ ምንድነው ቀይሬያቸዋለሁ ማለት ነው። እንደምታዩት ኦኬ ስለዚህ ከ6 በኋላ ያሉትን ስለማልፈልጋቸው ምን አድርጋቸዋለሁ? እነዚህ 3ቱ እንደምታዩት ከ6 ሰከንድ በኋላ ስለበለጠ ትሪም አደርገዋለሁ ማለት ነው። ኦኬ እንደዚህ ካደረግኩ በኋላ አሁን ምንድነው ልክ በሚገባ ሰርቻለሁ ሸፔን። ነገር ግን ምን ማድረግ አለበት? ሮቴት ማድረግ አለበት። ስለዚህ ይህንን ለማድረግ ሁሉንም ግሩፕ አድርጋቸዋለሁ ማለት ነው። ከምን ውጭ? ከባክግራውንድ ውጭ ያለውን ምን አድርጋለሁ? ኖርማል ግሩፕ አድርጋቸዋለሁ ማለት ነው። ኖርማል ግሩፕ ካደረግኩ በኋላ ምንድነው እኔ ሮቴት እንዲያደርግ እዚህ ጋር ራሱን በመንካት ኢፌክት ከዛ በመቀጠል ምንድነው ፍሊፕ ሌየር ላይ ገባለሁ ማለት ነው። ፍሊፕ ሌየር ላይ ከገባሁ በኋላ አንግሉን -35 ኦኬ እንዲሁም ደግሞ አክሲሱን 90 አደርግለታለሁ ማለት ነው። 90 እሺ በዚህ ልክ መጣልኝ ማለት ነው። እንደዚህ ሆነ። ከዚህ በኋላ ምንድነው አሁን
መጀመሪያ ምንድነው ሶስቱ እንዲታዩ አንደኛው እንዲደበቅ ነው የፈለኩ። ከዛ በኋላ እንግዲህ አንድ ባንድ እንሰራቸዋለን ማለት ነው። ስለዚህ ይህንን ለማድረግ መጀመሪያ 1 ሰከንድ ላይ ሄዳለሁ። ኦኬ 1 ሰከንድ ላይ ከሄድ በኋላ ሙቭ ኤንድ ትራንስፎርም ላይ ገብቼ ከፖዚሽን አንጻር ኬፍሬም ሰጠዋለሁ ማለት ነው። እችንን ኬፍሬም ምን አድርጋታለሁ? ጎትቼ ወደፊት አመጣታለሁ። ኦኬ አሁንም ተመልሼ ኬፍሬም ሰጠዋለሁ ማለት ነው። እሺ አሁንም ልክ ይህንን ካደረጉ በኋላ ስኬል ላይ አሁንም በተመሳሳይ 1 ሰከንድ ላይ ኬፍሬም ሰጠዋለሁ። እችንን ኬፍሬም አምጥቼ ወደዚህ ወደፊት አድርጋታለሁ። እሺ አሁንም ሌላ ኬፍሬም ሰጠዋለሁ ማለት ነው። ይህንን ካደረጉ በኋላ እንግዲህ በዋናነት እኔ የፈለኩት 4 ቁጥር እንዲደበቅ ነው። ስለዚህ ምን አድርገዋለሁ? እዚህ ጋር ፖዚሽን ላይ መጥቼ ልክ እንደዚህ አድርገዋለሁ። እዚህ ጋር ስኬል ላይ መጥቼ ደግሞ በጣም ዙም አድርገዋለሁ ማለት ነው። እኔ እንዲታዩ የፈለኩ 1 2 እና 3 ስለሆኑ ማለት ነው። ኦኬ አሁንም ፖዚሽኑን ትንሽ አስተካክላለሁ። እሺ ስኬሉን አሳድጋለሁ። እሺ በሚገባ ስለዚህ 1 2 እና 3 ምን ሆነውልኛል ማለት ነው? ይታያሉ ማለት ነው። ነገር ግን 4 ተደብቋል ማለት ነው። እሺ ይህንን ባሳያችሁ አሁን እንደምታዩት 1 2 3 ይታያል። 4 ግን ተደብቋል። ይሄ ካደረግን በኋላ አሁን ደግሞ ምን እናደርጋለን? 3ኛው ሰከንድ ላይ እንሄድና 3 ሰከንድ ላይ 4ን እንዲታይ እናደርጋለን ማለት ነው። ኦኬ እዚህ ጋር ከመጣን በኋላ ሙቭ ኤንድ ትራንስፎርም እንገባና እዚህ ጋር አሁንም ኬፍሬም እናስራለን ማለት ነው። እሺ ኬፍሬም ካሰርን በኋላ አሁን እንዲሁም ደግሞ ከስኬል አንጻር ኬፍሬም እናስራለን። ከዛ ምን እናደርጋለን? ልክ ማይነስ እናደርገዋለን ማለት እንቀንሰዋለን። እንቀንሰውና ምን እናደርጋለን? ልክ አላማችን ደግሞ አሁን 4 እንዲታይ ነው፣ ግን 1 እንድትጠፋ ስለምንፈልግ ወይም እንድትደበቅ ስለምንፈልግ ምን እናደርገዋለን? በጣም ዙም እናደርገዋለን ማለት ነው። እሺ ፖዚሽኑን እናስተካክላለን ትንሽ። እሺ እሺ ፖዚሽኑን አሁን እናስተካክላለን። አሁን ደግሞ ምንድነው 2 3 እና 4 ሲወጡ 1 ተደብቃለች ማለት ነው። ይህንን ካደረግን በኋላ አሁን ደግሞ መጨረሻ ላይ እንሄድና ምን እናደርጋለን ማለት ነው? ፖዚሽኑ እንዲስተካከል ማለት ሁሉም እንዲታዩ ማድረግ እፈልጋለሁ። ኦኬ እንደዚህ ሳደርግ በጣም ሳይዙ ስላደገ እዚህ ጋር ገባና አሁንም 1 ኬፍሬም ሰጥና በጣም እቀንሰዋለሁ ማለት ነው። እሺ አሁንም አስተካክዬ ወደ ሴንተር አመጣዋለሁ። ኦኬ አሁንም በጣም ሳይዙ ያደገ ስለሆነ ምን አድርገዋለሁ? በጣም ቀንሰዋለሁ ማለት ነው። ኦኬ እንደዚህ አድርገዋለሁ። ከዛ ምን አድርጋለሁ? ኬፍሬም እሰጣለሁ ማለት ነው። እሺ እንዲሁም ደግሞ እዚህ ጋር እሺ እዚህ ጋርም ኬፍሬም እሰጠዋለሁ ማለት ነው። 4ኛውን ኬፍሬም እመርጣለሁ። እሺ ልክ በዚህ መንገድ መስራት እችላለሁ ማለት ነው። እንግዲህ የመጨረሻውን እንየው እስኪ እንዴት እንደሰራ ነው። ስለዚህ ይህንን ይመስላል ማለት ነው። ለዛሬ የነበረን ቪዲዮ ይህንን ይመስላል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። ከዚህ በፊት ምናልባት ይህንን ቪዲዮ የምታዩት አሁን ከሆነ ከዚህ በፊት የሰራሁት ስለ ላይት ሞሽን ኢንተርፌስ ቪዲዮ ስላለ ያንን ገብታችሁ ብትመለከቱ በቀላሉ ግልጽ ይሆንላችኋል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።